ምን ያክል ትውልዶችን ሞት እንዳጨደ ቤት ይቁጠራችሁ። ሀብቱን ይዞ የሄደ አለ? ቤተ መንግሥቱንና ዘውዱን ሸክፎ የተጓዘስ ማን ነው? ወርቅ ብሩን በጉያው ሸጉጦ የተቀበረ ይገኛል? ፍጹም የለም። ሌላው ቢቀር ሟቾች ልብሶቻቸውን እንኳን ተገፈዋል። በብጣቂ ከፈን ተጀቡነው የመቃብር ላሕድ ተኝተዋል። ከነርሱም ጌታህ ማን ነው? ነቢይህስ ይባላል። ሃይማኖትህስ ምንድን ነው? በሚሉ ጥያቄዎች ያልተፋጠጠ የለም። ስለዚህ ከወዲሁ ለዚያ ቀን የሚሆንሽን ስንቅ ቋጥሪ። የዚህ ዓለም ምቾት አላፊ ነውና አያስጨንቅሽ። ተከትሎሽ የሚሄደው በጎ ሥራ ብቻ ነው። አላህ እንዳለውም አዑዙ ቢላሂ ሚነ ሸይጣን ረጂም من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون كوند ويم كسيت أرسو أمان هنو بقون يسرى ملكام نرون برقت إنا نورو علن يسروت بنبروت نقر بملكامو من داتشون إن من الداتشوال سورة النحل أنكت 97 روك አላሚ ሁኚ ደመናን አሻግረሽ ተመልከቺ እይታሽ መሬት ለመሬት አይልከስከስ ሽክብ ወደ ላይ ውጪ ምጠቂ ጠንክሮ በመስራት በትዕግስትና በጽናት ረገድ ጉንዳን አርአያሽ ትሆን ዘወትር ከመሞከር አትስነፊ ተውበት ማድረግም አታቆሚ ኃጢአት በሰራሽ ቁጥር ወደ አላህ ተመለሺ ቁርአንን በቃልሽ አጥኚ ያጠናሽው ቢረሳሽ እንኳን ደግመሽ ደጋግመሽ ለማስታወስ ጣሪ ዋናው ነገር የሽንፈት ስሜት ውስጥሽ አለመስረጡና ተስፋ አለመቁረጥሽ ነው እውነቱን ለመናገር የመጨረሻ ቃል ወይም አሳዛኝ መጨረሻ የሚባል ነገር የለም ያለው ሁሉ ጊዜ መሳሳትና ከስህተት እያወቁና እየተማሩ መሄድ ነው ሕይወት ውበትን ለማስተካከል በሚደረግ ቀዶ ጥገና ትመሰላለች ወይም በየጊዜው በቀለምና በጌጣጌጥ በሚታደስ ህንጻ ውድቀትን የሚነዙ ሐሳቦችን አስወግጂ ስለ መከራና ችግር ማሰላሰልን አቁሚ ምክንያቱም አላህ እንዲህ ብሏልና አዑዙ ቢላሂ ሚነ ሸይጣን ረጂም وعلى الله فتوكلوا إن كنتم مؤمنين مؤمنان من دهوناتجو بالله لا يتمك سورة المائدة أنكت 23 ጌታዋን እየተገዛች 5 ወቅት ሰላቷን እየሰገደችና ረመዳንን እየጾመች በትንሽ ጎጆ ኑሯን የምትገፋ ሙስሊም ሴት በቤተ መንግሥት ውስጥ በአገልጋዮች ተከባ የድሎት ኑሮ ከምትኖር ሴት ይልቅ ደስተኛ ናት ወላሂ በጎጆ ያደረች ደረቅ የምትመገብ ከእንስራ የምትጠጣ ሆና ቁርአንና ሙስበሓ ያላት ሙስሊም ሴት በምንጣፍ ባሸበረቀ ትልቅ ህንጻ ከምትኖርና አላህንና መልእክተኛውን ከማታውቅ ሴት ይልቅ ደስታ አላት የደስታ ትርጉም አንዳንድ ሰዎች በተንሸዋረረ እይታቸው እንደሚያንሻፍፉት አይምሰልሽ ደስታ በብርና በሳንቲም በተዋቡ የቤት ዕቃዎችና አልባሳት ጥሩ በመመገብና በመጠጣት ወይም በሚያማምሩ መኪኖች ውስጥ ይገኛል ብለሽ ታስቢያለሽን? አትሳሳች። ደስታ የቀልብ እርጋታ፣ የአእምሮ ሰላም፣ የእርጋታ ስሜት፣ የቀልብ ሐሴት፣ ቅን ዝንባሌ፣ መልካም ባህሪና በትንሽ መብቃቃት ነው። ቁርአንን ቅሪ፣ ሐዲሶችን አዳምጪ፣ ደስታ ታገኛለሽ ወላሂ። ጥሩ መጽሐፍ ለማንበብ ወይም ጠቃሚ ሙሐደራ ለማዳመጥ ሞክሪ። በጥሩ ድምጽ የተቀራ የቁርአን ንባብ አድምጪ። ምናልባት አንድ አንቀጽ ልብሽ ዘልቆ ሊገባ ወይም ህሊናሽን ሊያላውስና መምሪያና ብርሃን ሊሆንሽ ይችላል። የሐዲስ መጽሐፍትንና የነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ ውብ ቃላት የያዘውን ሪያዱ ሳሊሒን የተሰኘውን መድብል አንብቢ። መንገድ ከመሳትና ስህተት ውስጥ ከመውደቅ የሚታደጉሽን ፍቱን መድኃኒቶች፣ ጠቃሚ ዕውቀትንና ለችግሮችሽ ሁሉ መፍትሄን ታገኛለሽ። መድኃኒትሽ ከቁርአንና ከሱና፣ ምቾትሽ ከኢማን፣
ደስታሽ ከሰላት ውስጥ ይገኛሉ። እንዲሁም ከመብቃቃት የአእምሮ ሰላምሽ፣ ከሒጃብ ክብርሽ፣ አላህን ከማስታወስ የቀልብሽ እርጋታ ይመነጫሉ። በእስልምና የምትኖር አማኝና በኩፍር ውስጥ ያለች ሴትን ተጨባጭ ሁኔታ እንኳን ብትገመግሚ ደስታሽ ወደር አይኖረው። ሙስሊሟ ሴት መጽዋችና ጿሚ ናት። የሌሊት ስግደት ወይም ቅያም ለይል የምትፈጽም፣ ለባሏ ታዛዥ፣ ለጌታዋን ደግሞ ፈሪ፣ በተጨማሪም ለጎረቤት አዛኝ፣ ለልጆቿም ሩህሩህ ናት። ስለሆነም ለምታፍሰው የበዛ አጅር፣ ለምታገኘው የአእምሮ ሰላምና ለምታታትመው የልብ እርጋታ እንኳን ደስ ያለሽ ልትባል ይገባል። በአንጻሩ ተገላልጣ የምትንቀሳቀሰው ሙስሊም ያልሆነች ሴት መሃይምና እርባና ቢስ፣ የፋሽን ሞዴል፣ ርካሽና ዋጋ የሌላት ፍጡር ናት። ክብርም ሆነ የአላህ ፍራቻ የላትም። እሷን ከራስሽ ጋር አነጻጽሪያት። አንቺ ደስተኛና ከሷ የተሻልሽ መሆንሽን ታረጋግጫለሽ። ኃያሉ አላህ የተመሰገነ ይሁን። እናንተም የበላዮች ስትሆኑ ምእምን እንደሆናችሁ አትስነፉ፣ አትዘኑም ይላል አላህ ስብሓንሁ ወተዓላ። በቤተ መንግሥት የሚንደላቀቀውም በደሳሳ ጎጆ የድህነት ኑሮ የሚገፋውም እየኖሩ ነው። ግን ማን ይሆን ደስተኛ? አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናሽ የኔ እህት። ያ ሙቀሊበል ቁሉብ ثبت قلوبنا على دينك. اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم إني تبت إليك فتقبل توبتي. اللهم إني تبت إليك فتقبل توبتي برحمتك يا أرحم الراحمين. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.